Songo Mogarinaga አስደናቂው የከርከሮ የህይወት ጉዞ። ከርከሮ ስፖትድ ሃይና በመባል የሚታወቅ በአፍሪካ የሚገኝ እጅግ የተለየ የሚያስደንቅና ኃይለኛ የዱር እንስሳ ነው። ብዙ ሰዎች ውሻ ይመስላል ይላሉ፣ ግን እውነታው ከድመት ቤተሰብ ጋር ይቀራረባል። የሞቱ እንስሳትን በመብላት ከባቢን ከበሽታ ይጠብቃል። እንዲሁም ብርቱ መንጋጋው አጥንትን እስከ ማድቀቅ ይደርሳል። ከርከሮ ማህበራዊ እንስሳ ሲሆን በቡድን ይኖራል። ይህ ቡድን እስከ 80 አባላት ሊኖሩት ይችላል። በቡድን ውስጥ የሴት አመራር መኖሩ ከሌሎች እንስሳት የሚለየው ባህሪው ነው። በምሽት ሲወጡ የሚያሰሙት ድምፅ እንደ ሰው ሳቅ ቢመስልም እውነታው ግን ለመጠራራት የሚጠቀሙበት ቋንቋቸው ነው። በጣም ፈጣን ሯጭ በመሆኑ በሰዓት ከ60 እስከ 65 ኪሎ ሜትር ሳይደክመው መሮጥ ይችላል። በብዙ ባህላዊ ተረቶች ውስጥ ከርከሮ እንደ ተንኮለኛ ቢታይም በእውነቱ ግን ብርቱ፣ ታጋሽና ከተፈጥሮ ጋር የተስማማ ፍጥረት ነው። በምሽቱ ጥላ ውስጥ በጸጥታ የሚጓዝ በዱር ህይወት ታላቅ ሚና የሚጫወት የምድር ጠባቂ ነው ማለትም ይቻላል። ብዙ ጊዜ ከርከሮ አንበሳን ሲተናኮል ይታያል። ምክንያቱ ደግሞ አንበሳ ብዙ ጊዜ ከከርከሮ ምግብ ስለሚወስድ፣ አንዳንዴም አጋጣሚውን ካገኘ ግልገሎችም ስለሚገሉበት ነው። ነገር ግን ከርከሮችም ይዋዝ አይደሉም። በብዛት ሆኖ አንበሳን እንኳን ምግብ ሊነጥቁት ይችላሉ። የአንበሳ ግልገሎችንም ሊጎዱ ይችላሉ። ስለዚህም እርስ በርስ ይጠባበቃሉ። በዚህ ባህሪያቸው የተነሳ አንበሳና ከርከሮ በዱር ውስጥ ዘላቂ ተቃውሞ ያላቸው ጎረቤቶች ናቸው በመባልም ይታወቃሉ።